ሞዴል የእግር ኳስ 7 የአሰለጣጠን ዘዴዎች። 1. ቀጥተኛ ትዕዛዝ። በዚህ የስልጠና ሞዴል አሰልጣኙ ለተጫዋቹ ምን ማድረግ እንዳለበት በቀጥታ ይነግረዋል። ተጫዋቾችም የአሰልጣኙ ሐሳብ እንደወረደ ይቀበላሉ። ይህ አይነቱ ዘዴ አዳዲስ ቴክኒኮችን ለመማር እና ታክቲካል ዲሲፕሊን ለመገንባት ያግዛል። 2. የእርስ በርስ መማማሪያ ዘዴ። ተጫዋቾች ጥንድ ሆነው አሊያም በቡድን እንዲሰሩ ይደረጋል። ተራ በተራ እየተፈራረቁም አንዱ ሲሰራ ሌላኛው እየተመለከተ አሰልጣኙ በሚሰጠው መቆጣጠሪያ ስኪያኳስት መሰረት ብቃቱን ይመዝናል። ይህ አይነቱ ዘዴ የቡድን ተግባቦትን ለማሳደግ ያግዛል። 3. በጥያቄ ማስተማር። በዚህ ዘዴ አሰልጣኙ የሆነ የጨዋታ ላይ አጋጣሚ መርጦ በዚህ ወቅት ምን አይነት ምላሽ ትሰጣላችሁ ሲል ጥያቄዎችን ይጠይቃል። ተጫዋቹም ትክክለኛውን አማራጭ እስኪያገኝ ድረስ በእንቅስቃሴዎች እና በቅብብሎች የተለያዩ ሁነቶችን በመሞከር መልሱን በልምድ ውስጥ እንዲያገኘው ይደረጋል። ይህ አይነቱ ዘዴ የአእምሮን የማመዛዘን ብቃት ያግዛል። 4. የሜዳ ላይ ፕሮብሌሞችን ሁነቶችን በመፍጠር ማስተማር። አሰልጣኙ ለተጫዋቾች የሆነ ቻሌንጅ ፈጥሮ ይሰጣቸውና በዛ መሰረት እንዲጫወቱ ያደርጋል። ያ ጨዋታም የራሱ የሆነ ዓላማ ይኖረዋል። ለምሳሌ አንድ አሰልጣኝ 3-3 ወይም 5-5 የሆነ ግጥሚያ እንዲኖር ያደርግና የዚህ ግጥሚያ ሕግ አንድ ተጫዋች ከ2 ንክኪ በላይ ኳስ እግሩ ላይ ሳያቆይ ማቀበል ወይም እንደ ሁኔታው መሰለፍ ሊሆን ይችላል። የዚህ በቶሎ አንብቦ ከቡድን ጓደኞቹ ጋር በመግባባት የጨዋታውን ፍጥነት መጨመር ያስችላል። 5. ለታክቲክ ቅድሚያ መስጠት። ይህኛው ዘዴ ደግሞ ከክህሎት ስኮያው በላይ ታክቲካዊ መረዳትን ማጎልበት ላይ ያተኩራል። የታክቲካል አረዳድን ከፍ ለማድረግ ክህሎቶችን መሬት ላይ ለወረዱ መፍትሄዎች ለማገናኘት እና የልምድ ጨዋታዎችን የበለጠ ጥቅም ያላቸው እንዲሆኑ ያደረጋል። 6. አሰልጣኝ በሚወስነው ቦታ መጫወት። በዚህኛው የስልጠና ዘዴ አሰልጣኙ የመጫወቻ ከባቢውን በራሱ መንገድ ያበጃል። ይህ ማለት የጨዋታ ዘዴ የመጫወቻ ቦታ እና ሕጎቹ አሰልጣኙ ባወጣው መስፈርት ይሆናሉ። ይህ ዘዴ የትኛውንም የጨዋታ ሁኔታ የሚላመዱ ብልህ ተጫዋቾችን ለማፍራት ይረዳል። 7. ጨዋታ የመረዳት ዘዴ። ይሄ የስድስተኛው ዘዴ ተመሳሳይ ሲሆን ጨዋታን መረዳት እና በጨዋታ ወቅት ብልሃት የተሞላባቸው ውሳኔዎችን መወሰን ላይ ያተኩራል። እንዲህ አይነቱ የስልጠና ዘይቤ ተጫዋችን ለከፍተኛ ፉክክር ጨዋታዎች የሚያዘጋጅ ሲሆን የታክቲካል አረዳድን ይጨምራል። በአጠቃላይ ከነዚህ 7 የስልጠና ዘዴዎች የፈለጉትን መርጠው አሰልጣኞች ተጫዋቹ ስኬታማ ሊሆኑ ይችላል ብሎ የመረጠበት ጊዜ ቦታ ላይ መርጦ ማሰራት ውጤታማ ያደርጋል። የእግር ኳስ ስልጠና ዘዴዎች በርካታ ናቸው። ነገር ግን ይህን የአሰነጣጠል ዘዴ ለማን እንዴት አይነት ስልጠና የሚለውን ለይቶ መሰጠት የአሰልጣኙ ብቃት ላይ የተመሰረተ ነው። ኢብፎ ፉትቦል